እኔ ልቤን ብርግድ አድርጌ የምከፍተው ለድንግል ማርያም እንጂ ለገብረ ማርያም አይደለም። ለገብረ ማርያም ገርበብ ነው ማረግለት። ምን በወጣኝ ከነ ምናምኑ ልቤ ውስጥ እንዲገባ አልፈቅድለትም። ክብር 15 ደቂቃ ሞላን። 15 ደቂቃ ነው ያለች። በጣም የተንዛዛ ሰዓት ነው ለነገር 15 ደቂቃ። እና አንድ ሰሞን ትዝ ይላችሁ የኦሾ መጽሐፍ ትዝ ይላችኋል። አንድ ሰሞን ወጣቱ ሁሉ እሱን እያነበበ ጺሙን እያንጀረገገ ልብሱን እያጎሰቆለ እየቆሸሸ እየሸተተ እየከረፋ መሄድ ጀምሮ ነው ብድገማቸው። አሁን ኦሾን ለማንበብ እኔ ዝም ብድግ ብሎ ኦሾን የሚያነበሱ ምን እንደሚመስል ታውቃለህ? ጧት ማለዳ ተነስቶ ደረቅ ጠጅ በባዶ የሚጠጣ ሰው ነው የሚመስለው። መጠጣት ኃጢአት ነው በጥቅሉ፣ ግን ቢያንስ ግን ኃጢአትነት እንኳን ቢቀር በሽታ እንዳያመጣ በልቶ መጠጣት አለበት አይደለ? ስለዚህ ብድግ ብሎ ኦሾ አይነበብም። ወደ ኦሾ ለመድረሻ መጎዝጎዝ አለበት አንድ ሰው። ስለዚህ አክቲቪስትም ስትደግፉ ምንም ስትደግፉ ብርግድ አድርጋችሁ ልባችሁን አትክፈቱ። እኔ አልከፍትም። ምን በወጣይ ብዬ ነው የምከፍተው? ገርበብ አድርጌ ነው የምከፍተው። ሲወጣ ይወጣል፣ መልሼ ዘጋለሁ። ሌላ እውነቴን ነው የምላችሁ። ጫፍና ጫፍ የሆኑ ሰው እንድል የሆነው እንዳጋጣሚ ጫፍና ጫፍ የሆኑ ሰዎች ማከል ግባባለሁኝ እኔ እና ሁሉም ሲያወሩልኝ አንዱ ይመጣና ስለሆነ ሰውዬ እኔ በእውነት እኛ ጋር የበላ እየጠጣ እየለበሰ እንደኛ የሚንቀሳቀስ ሳይሆን ክንፍ ያወጣ መልአክ አድርጎ ይስላችሁ። ያኑ ሰውዬ ደግሞ ሌላ ሰው ደውሎ ቀንድ አውጥቶ ሰይጣን ሆኖ በቃ የገሃነም ዘበኛ አድርጎ ይስልላቸዋል። እኔ ግን ሁለቱንም አልቀበልም። ሰውዬው መልአክም ክንፍ ያወጣ መልአክም አይደለም፣ ቀንዳም ሰይጣንም አይደለም። እንደናንተ መንደር የሚኖር ሰው ነው። ሰው ማለት ደግሞ የሚያለማ የሚያጠፋ የሚክብ የሚንድ የሚያነድ የሚያበርድ ነው። አልማዝ በጣም ውድ ነው። ውሃ በጣም ርካሽ ነው። በጣም አስፈላጊው ግን ማን ነው? በጣም አስፈላጊው ማን ነው? ስለዚህ ሊሉ የፈለጉት ምንድነው? ህዝባችን ህይወቱን የሚያስቀጥልለትን ውሃ ንቆ ጆሮ ላይ ለሚንጠለጠል አልማዝ ቅድሚያ ሰጥቷል። ለምሳሌ ቅድም ቤተልሔም አራስ ናትም አርክቴክት ናትም ተብሏል። እንግዲህ ሰው ህንጻም ትሰራለች ማለት ነው በሌላ ቋንቋ አይደል? በአራስነቷ ሰው ሰርታለች፣ በአርክቴክቱ ላይ ህንጻ ትሰራለች። ሁለቱንም መገንባት ቀላል አይደል? ባሏ እድለኛ ነው እውነቱን ለማለት። በነገራችን ላይ ከዛ ቀደም ብሎ የቀረበው ሐሳብ ምንም አልገባኝም። ይገርማችሁ አይን ይጠይቃል ማለት ነው እንግዲህ እና ምን ለማለት እንደፈለጉ ወጣቶች አልገባኝም። አይናሞቹን ጠይቄ ለመረዳት ሞክራለሁ። ጊዜን አባክኛለሁና ያንን መከፈል እፈልጋለሁኝ። አልገባኝም ሐሳቡን። ጥሩ ሐሳብ ነው ያቀረቡት፣ ግን እኔ ስላልገባኝ ነው። ምክንያቱም ለኔ ብቻ አላቀርቡ ለእናንተ ጭምር ስለሆነ የገባችሁ ገዝታችኋቸዋል ሐሳቡን። እኔ ወለል ብላ ተበርግዳ የተከፈተች ሀገርም ተከርችማ የተዘጋች ሀገርም አታስፈልገንም። ገርበብ ያለች ሀገር ታስፈልገናለች። የሚያስፈልጋትን የምታስገባ የማያስፈልጋት የምትከላከል። ለምሳሌ እኔ ሰሞኑን አሜሪካን ሀገር አንድ በዓል አከበርን፣ የምስጋና ቀን የሚባል። እኔ አሁን እሱ እዚህ ሀገር እንዴት አድርጌ ላምጠው ብዬ ተመኘሁኝ። ምክንያቱም ምን እንዳስመኘኝ ታውቃላችሁ? ክርስቲያኑ ለመስቀል፣ የሆነ ሰው ለሬቻ፣ የሆነ ሰው ለጨንበላላ፣ የሆነ ሰው ለኢዳል ፈጥር፣ የሆነ ሰው እንደ ሰው የምንሰባሰብበት ማዕከላዊ በዓል እንዴት መፍጠር አልቻልንም? መፍጠር መቻል፣ የምስጋና ቀን መፍጠር መቻል አለበት። ማንም ሰው